መስጂድ ሰርቷል የግብጽ መንግስት። በጣም የሚያስቀና መስጂዱ ብዙ ሩሞች አሉት። ታች ላይ ሩሞች በጣም ሰፋ ያሉ ሩሞች አሉት። በእያንዳንዱ ሩም ውስጥ ከቁርአን ላይ ኢጅፕት የሚል አያ የትኛውም አያ ካለ በየጁዙ በ30ም ጁዝ ስለ ቁርአን የሚወራው ስለ ግብጽ የሚወራው ነገር ቤት ውስጥ አለ ተቀርጾ። ማንም ቱሪስት መጥቶ የትም ዓለም ሙስሊም ያን ቦታ ከጎበኘ ግብጽና አላህ የተለየ ነገር አላቸው በቁርአኑ ስንት ተጠርቷል ያስባል። በፍራውን ምክንያትም ቢሆን ብዙ ቦታ ስላሉ ማለት ነው። ባይብል ላይ ስትሄዱ በሙሴም በዮሴፍም በመናም ምክንያት በጣም ብዙ ቦታ የኢጅፕት ስም አለ። ቸርች ውስጥ በየቦታው ኢጅፕት የተባለው ነገር ጽፈውታል፣ ቀርጸውታል። ማንም ክርስቲያን ሄዶ ኢጅፕት የእስላም ሀገር ናት አይልም። ባይብል ይሄን ያክል ያቃታል ወይ ነው የሚለው። በዚያ መንገድ ሃይማኖትን የምንገፋፋበት የምንጠላላበት የምንራራቅበት ሳይሆን በባይብል ውስጥ እና በቁርአን ውስጥ ብዙ ኮመን ነገሮች አሉ። ብዙ አብርሃም ኢብራሂም የጋራ ነው፣ እንደ ነብይ የጋራ ነው፣ እንደ አባት የጋራ ነው። ሙሴ የጋራ ነው፣ ዳውድ የጋራ ነው ወይም ዳዊት የጋራ ነው፣ ሱሌይማን የጋራ ነው። ብዙ የጋራ ነገር አለ። የሚያለያየንን ፓርት መተው፣ አንድ የሚያግባቡንን ነገሮች በጣም አብሮ መኖር ይቻላል። የግድ መጣላት አያስፈልግም። የእምነት ነገር የፖለቲካ ነገር እንደ ልብ መስጠት ነው። አንዳንዱ ይሄ ብርጭቆ ነጭ ሆኖ ይታየዋል፣ አንዳንዱ አይታየው። ችግር የለውም፣ በራሱ መንገድ ያስብ። ግን በየቦታው በጣም ጠቃሚ የሆኑ ልንማርባቸው የሚገቡ ጉዳዮች አሉ። ከነሱ ወስደን በጋራ መኖር እንችላለን ብሎ ማመን ያስፈልጋል። የሃይማኖት ብሔርተኝነትም ትንሽ መገራት አለበት። እንትን ለቋል ትንሽ እኛ ጋርና ያስፈልጋል። በጣም ኢምፖርታንት ኢንስቲትዩሽን ነው። ድሮን ተወያየንበት። ኢምፖርታንት ኢንስቲትዩሽን ነው። መደገፍ መገንባት አለበት። ግን ፖለቲካ መሆን የለበትም። ግን ዘር መሆን የለበትም። ግን ሱፐርማሲ መሆን የለበትም። በጋራ በእኩል በፍቅር ለመኖር ሁሉም ደግሞ የኛና የሚያስፈልገን የኔ እምነት የሆነ ነገር ሊሆን ይችላል። ያኛው እምነት በፍጹም የማያስፈልገኝ ሳይሆን ብዙ የምማርበት ነገር አለ። ለምሳሌ ክርስቲያኖች እስላም መሆን አይጠበቅባቸው፣ ግን ከእስላም በአረፋ ወቅት አንድም ደሃ ስጋ ሳይበላ መዋል የለበትም ብሎ አርዶ የሚያካፍልን ካልቸር ሁሉም መማር አለበት። እኛ ሀገር ማንም ደሃ በሻሻ ውስጥ ስጋ ሳይበላ የማያልፍበት ጊዜ ካለ አረፋ ነው። አረፋ ሲታረድ ማዱ አይነሳም፣ ትሪ ይቀመጣል። የመጣ ሰው የተጨመረበት ነው ይበላው። ቅርጫ እንኳን ሲሰጥ ለሌላቸው ይታሰባል። ይሄ በጣም ምርጥ ካልቸር ነው። እስላም መሆን አይጠበቅብህም፣ ተማር። በክርስትና ውስጥ በጣም የሚያጓጉ እንደዚህ የምንማራቸው ጉዳዮች አሉ፣ ተማር። አንተ ግን የፈለግከውን ሁን። አሁን ለምሳሌ ጥምቀት የኦርቶዶክስ ወጣቶች በተለየ መንገድ ከተማ ያጸዳሉ፣ ያሰማምራሉ፣ ታውቃላችሁ። ግን ጥምቀት ለኦርቶዶክስ የእምነት ኤክሰርሳይዝ ቀን ሆኖ እስላሞችም ሌሎቻችንም ግን በጋራ የምናከብረው በዓል ቢሆን ልክ እንደ ድሮ እንደምናደርገው ማለት ነው። ድሮ መግሪብ ሰግደን ዳመራ እናቃጥል ነበር እኛ ሀገር ባይዘው። ልክ እንደሱ ቢሆን ጥምቀት ብቻ ስንትና ስንት ቱሪስት ሊያመጣ ይችላል።